አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘይንበለ ትስብእት ወይለ ትስብእት ዘይንበለ ቃል። ቃልን ያለ ሥጋ ብቻውን ክርስቶስ ብዬ አልጠራውም። ሥጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለት ነው ሥጋን ለብሶ ጌትነቱን የገለጠ ማለት ነው። ሥጋን ተዋህዶ ጌትነቱን የገለጠ በተዋህዶ ራሱን ያከበረ እመንገለ ሥጋሁ ክቡር የተባለ ክብር ሳይገባው ሥጋው ነሳኢ ስለሆነ ያ ሥጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተለዓለ ሐየሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ሥጋን ተዋህዶ ራሱ ሥጋውን ያከበረ ለሊሁ አንገሶ ለሥጋሁ ወረሰ ያህደ ምስሌሁ የገዛ ሥጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያውሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ። ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜም ብሰሉና ጥሬ ቆርጥሙ። እንደዚህም ብሎ ሁልጊዜ ገንፎ እየዋጡ መኖር ተገቢ አይደለም። ሁልጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት ነው።